ኤርትራን እንደ ታይዋን አዲሱ የምስራቅ አፍሪካ ትኩሳት ቻይና ኢሳያስን ልታስወግድ ነው። ኢትዮጵያና ቻይና ታይዋንን ያስደነገጠ ኤርትራን ያስበረገገ የአቋም መግለጫ አውጥተዋል። የአዲያሎ ቤተ መንግስት ሹማምንት ኤርትራን እንደ ታይዋን በሚለው ህሳቤ ተደናግጠው የሚይዙት የሚጨብጡት አጥተዋል። አንድ ልዕለ ኃያል ቻይና ትመሰረታለች የሚለው አቋም ኢትዮጵያ መደገፏ በምስራቅ አፍሪካ ላይ አንድ አዲስ ክስተት ሊፈጠር እንደሚችል ያመላከተ ሆኗል። ቻይና ታይዋንን፣ ኢትዮጵያ ኤርትራን የሚል አነጋጋሪ ትንታኔዎች እየወጡ ነው። ቻይና እንደሚባለው ኢሳያስን ልታስወግድ ትችላለች፣ እንመለከተዋለን። ሰላም ውድ የሉሌ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። አነጋጋሪ ክስተቶች የማይጠፉበት ምስራቅ አፍሪካ ሌላ እጅግ አስገራሚ ጉዞ መጥቷል። ቻይና ታይዋንን የራሷ ለማድረግ ርጯን እያፋጠነች ባለበት ሁኔታ ኤርትራ የታይዋን ዕጣ ፈንታ ሊደርሳት እንደሚችል ከቻይና በኩል እንዲህ ያለ ሀሳብ እየተንጸባረቀ መሆኑን የሚያሳዩ መረጃዎች እየወጡ ነው። አሁን ለኢትዮጵያ ያለውና ጥያቄ ከሆነው የባህር በር የማግኘት እንቅስቃሴ ኤርትራን ወደ እናት ሀገሯ ወደ መመለስ የሚደረግ ጉዞ ሊኖር እንደሚችል አንዳንድ ተንታኞች እየተናገሩ ነው። ኢትዮጵያም አንዲት ቻይና ብቻ ነው የምትኖረው፣ ታይዋን የቻይና ሉዓላዊ ግዛት ናት ስትል አቋሟን በግልጽ አሳውቃለች። በዚህም ቻይና በተመሳሳይ ኢትዮጵያ የባህር በር በማግኘት ብቻ ሳይሆን በሴራና በፖለቲካ ሸፍጥ ከእናት ሀገሯ እንድትነጠል የተደረገችው ኤርትራ ወደ ኢትዮጵያ እንድትመለስ ለማድረግ ድጋፍ ልታደርግ ትችላለች የሚል መልእክት ወጥቷል። በዚህም ኤርትራውያን ያረጀና በወንበሩ ላይ ለዘመናት በአምባገነንነት የገዛውን የኢሳያስ አስተዳደር ልታስወግድ ትችላለች እየተባለ ነው። በዓለም ላይ ያለችው አንዲት ቻይና ብቻ ናት፣ ታይዋን ከቻይና ግዛት የማትነጠል አካል ናት ስትል ኢትዮጵያ አቋሟን አስታውቃለች። የህዝባዊ ሪፐብሊክ ቻይና መንግስትም መላው ቻይና የሚወክል ብቸኛ ህጋዊ መንግስት ነው በማለት ለአንድ ቻይና መርህ ያላትን ጽኑ ድጋፍ አረጋግጣለች። ኢትዮጵያ ስለ ታይዋን ነጻነት የሚካሄዱ ሁሉንም አይነት እንቅስቃሴዎች በጽኑ እንደምትቃወም የገለጸች ሲሆን እንዲሁም የቻይና መንግስት ብሔራዊ ውህደትን እውን ለማድረግ የሚያደርጋቸውን ሁሉንም አይነት ጥረቶች እና የተመድ ጠቅላላ ጉባኤ የውሳኔ ሀሳብ 2758ን በጽናት እንደምትደግፍ አሳውቃለች። ቻይና በበኩሏ ኢትዮጵያ በአፍሪካ ቀንድ ቀጠና ላላት ሚና ትልቅ ግምት እንደምትሰጥ ገልጻለች። ቻይና በቀጠና የሚገኙ ሀገራት የተመድን ቻርተር፣ ዓለም አቀፍ ህግንና የግዛት ሉዓላዊነትን ባከበረ መልኩ ትስስራቸውና ትብብራቸውን በማጠናከር የአፍሪካን ውህደት እንዲያፋጥኑ እንደምታበረታታ ገልጻለች። በተጨማሪም ቀጠናዊ ሰላምና ልማትን ለማረጋገጥ በዲፕሎማሲው ድርድር የባህር በር በመክፈት የማሪታይም ሎጂስቲክስ ማሳለጥ እንደሚያስፈልግ ጠቁማለች። ይህ የተገለጸው የቻይና ውጭ ጉዳይ ሚኒስቴር ዋንግ ዩ ከታህሳስ 29 እስከ ጥር 1 2018 ዓ.ም በኢትዮጵያ ባደረጉት ጉብኝት ከጠቅላይ ሚኒስትር አብይ አህመድ እና ከውጭ ጉዳይ ሚኒስቴር ጊዲዮን ጢሞቴዎስ ጋር መወያየታቸው ተከትሎ ሁለቱ ሀገራት ባወጡት የጋራ መግለጫ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት ሁለቱ ሀገራት በኢኮኖሚ፣ በንግድ፣ በመሰረተ ልማት፣ በኢነርጂ፣ በትራንስፖርትና በፍትህ ዘርፎች ያላቸውን የሁለትዮሽ ትብብር ይበልጥ ለማጠናከር ቃል ገብተዋል። በተጨማሪም በኢኮሜርስ፣ በዲጂታል ኢኮኖሚ፣ በአርቲፊሻል ኢንተለጀንስ እና በታዳሽ ኃይል ዘርፎች ያላቸውን ግንኙነት ለማስፋፋት መወያየታቸው ተጠቁሟል። ሁለቱም ወገኖች የ26ቱን የቻይና አፍሪካ የህዝብ ለህዝብ ግንኙነት ዓመትን እንደ ድል በመጠቀም የህዝብ ለህዝብ ግንኙነቱን በባህልና በስነ ጥበብ ለማጠናከርና ትስስሩን የበለጠ ለማስተዋወቅ ያላቸውን ፍላጎት በጉልህ ገልጸዋል። የጋራ መግለጫቸው ቻይና ኢትዮጵያ ያስመዘገበቻቸውን አዳዲስ ሀገራዊ የልማት ስኬቶችን ማድነቋን ያመላከተ ሲሆን የኢትዮጵያ ህዝብ ከሀገራዊ ሁኔታ ጋር የሚስማማ የልማት መንገድን በመፈለግና የውጭ ጣልቃ ገብነትን በመቃወም ረገድ ያለውን አቋም ቻይና በጽኑ የምትደግፈው መሆኑን ገልጿል። ሁለቱም ወገኖች በልማት ፖሊሲዎችና ስትራቴጂዎች ውስጥ ቅንጅትን ለማሳደግ እንዲሁም በመንግስት አስተዳደር ልምድ ልውውጥን ለማሳደግና ወደ ዘመናዊነት በሚወስደው መንገድ ላይ እጅ ለእጅ ተያይዘው ለመራመድ ያላቸውን ዝግጁነት ገልጸዋል። ሁለቱ ሀገራት ተመድና ብሪክስን ጨምሮ በባለብዙ ወገን ዓለም አቀፍ መድረኮች በቅንጅትና በትብብር ውጤታማ ስራ በማከናወን የደቡባዊውን የዓለም ክፍል የጋራ ጥቅሞች በአግባቡ ማስጠበቅ መቻላቸውን ገልጸዋል። አክለውም ሁለቱም ወገኖች በዚህ ዓመት በውጭ ጉዳይ ሚኒስትሮቻቸው መካከል አዲስ የፖለቲካ ምክክር ለማድረግም መስማማታቸው ተመላክቷል። በተመሳሳይ የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ በኢትዮጵያና በቻይና መካከል ያለው ኢኮኖሚያዊ ትብብር በቋሚነት እያደገ መምጣቱንና ይህም በሁለቱ ሀገራት የንግድና የኢንቨስትመንት ግንኙነት ላይ ከፍተኛ መሻሻል ማምጣቱን ገልጿል። መግለጫው አያይዞም የሁለቱን ሀገራት የሁለትዮሽ ንግድ አሁን ላይ ከ13 የአሜሪካ ዶላር በላይ መድረሱን ገልጾ ይህም ቻይና ኢትዮጵያ ቁልፍ የንግድ አጋር በመሆን ያላትን ጠንካራ ኢኮኖሚያዊ ትስስር ያሳያል ብለዋል።
ኢትዮጵያ ከቻይና የምታስገባው ምርት በተጠናቀቀው ዓመት መጋቢት ወር ላይ ብቻ 1.57 ቢሊዮን ዶላር የደረሰ ሲሆን ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ22 በመቶ ጭማሪ አሳይቷል ሲል መግለጫው አመላክቷል። የቻይና ውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት የዋንጊው የኢትዮጵያ ጉብኝት ከታህሳስ 29 እስከ ጥር 4 2018 ዓ.ም የሚቆየውና ሶማሊያን፣ ታንዛኒያንና ሌሶቶን የሚያካትተው የአፍሪካ ሀገራት ጉብኝት አካል ነው። ይህ ጉብኝት የቻይና ውጭ ጉዳይ ሚኒስቴር የዓመቱን የመጀመሪያ ውጭ ሀገር የስራ ጉብኝታቸው በአፍሪካ ሲያደርጉ ለ36ኛ ተከታታይ ዓመት ሲሆን ይህም ቤጂንግ ለአህጉሪቱ ለረጅም ጊዜ የሰጠችውን ዲፕሎማሲያዊ ትኩረት በግልጽ ያሳያል። የዋንጊው የሶማሊያ ጉብኝት ከጎርጎሮሳውያኑ 1980ዎቹ ወዲህ በአንድ የቻይና ውጭ ጉዳይ ሚኒስቴር የተደረገ የመጀመሪያ ጉብኝት ሲሆን ጉብኝቱ የሚካሄደው የአፍሪካ ቀንድ አንገብጋቢ በሆኑ ጉዳዮች በተያዘበት ወቅት ላይ ነው። ቤጂንግ ቀደም ሲል እስራኤል ራስ ገዟን ሶማሊላንድ እውቅና መስጠቷን ተከትሎ ለሶማሊያ ያላትን ድጋፍ ገልጻ ነበር። የሶማሊያ ባለስልጣናት ጉብኝቱ ቀጣይነት ባለው የጸጥታና የአስተዳደር ችግሮች ውስጥ ለአህጉሪቱ የተገኘ ዲፕሎማሲያዊ ድል አድርገው ተቀብለውታል። በተለይም ለቻይና ንግድ በቀይ ባህር በኩል ወደ አውሮፓ ለማለፍ ወሳኝ መተላለፊያ በሆነው በኤደን ባህረ ሰላጤ ዙሪያ ለሚታዩት ችግሮች ጉብኝቱ ትልቅ ትርጉም አለው። ታዛቢዎቹ እንደሚሉት የዋንጊው ጉብኝት የዓመቱን መጀመሪያ በአፍሪካ የማድረግ የ36 ዓመታት ልማድ አካል ሲሆን ይህም ዓለም አቀፋዊ አለመረጋጋቶች ቢኖሩም ቤጂንግ ለአህጉሪቱ የምትሰጠው ትኩረት የማይናወጥ መሆኑን ያሳያል። በአፍሪካ ቀንድም የቻይና ተሳትፎ ስትራቴጂያዊ ጥቅሞችን፣ የንግድ መተላለፊያዎችንና ዲፕሎማሲያዊ ተጽዕኖን ሚዛን በመጠበቅ መልኩ ማስቀጠል ላይ እያተኮረ ነው። በተለይም የሌሎች ዓለም አቀፍ ተዋንያን ተሳትፎ እየጨመረ በመጣበትና የቀጠና ሁኔታ እየተቀያየረ ባለበት በዚህ ወቅት የቻይና ሚና የጎላ ነው። በሶማሊላንድ ሪፐብሊክ የሚገኘው የታይዋን ተወካይ ጽሕፈት ቤት ኢትዮጵያ ለአንድ ቻይና መርህ ላይ የሰጠችውን ድጋፍ ተቃወመ። ታይዋን ላይ የተሰነዘሩትን አስተያየቶች ሐሰት ናቸው ሲል የገለጸው ጽሕፈት ቤቱ ኢትዮጵያ ቤጂንግ በታይዋን ላይ ያላትን አቋም መደገፏ በእጅጉ እንዳሳዘነው አስታውቋል። ለጽሕፈት ቤቱ ይህ ምላሽ የሰጠው የቻይና ውጭ ጉዳይ ሚኒስቴር ዋንጊው ከታህሳስ 30 እስከ ጥር 1 2018 ዓ.ም በኢትዮጵያ ባደረጉት ጉብኝት ከጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር መወያየታቸውን ተከትሎ ይፋ በሆነ የጋራ መግለጫ ኢትዮጵያ ታይዋን ከቻይና ግዛት የማትነጠል አካል ናት፣ በዓለም ላይ ያለችው አንዲት ቻይና ብቻ ናት፣ የህዝባዊት ሪፐብሊክ ቻይና መንግስትም መላው ቻይና የሚወክል ብቸኛ ህጋዊ መንግስት ነው በማለት ለአንድ ቻይና መርህ ያላትን ጽኑ ድጋፍ ማረጋገጧን ተከትሎ ነው። የታይዋን ተወካይ ጽሕፈት ቤት በበኩሉ የቻይና ሪፐብሊክም ወይም ታይዋን ሆነ የቻይና ህዝባዊ ሪፐብሊክ የተለያዩ ራሳቸውን የቻሉ መሆናቸውን ገልጿል። በተጨማሪም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔ ሀሳብ 2758 ለታይዋን እንደማይጠቅስ እንዲሁም የቻይና ህዝባዊ ሪፐብሊክ ታይዋንን ወይም ህዝቧ በተባበሩት መንግስታት ድርጅትና በተለያዩ ተቋማት እንዲወከል ስልጣን እንዳልሰጠው አጽንኦት ሰጥቷል። ጽሕፈት ቤቱ ኢትዮጵያ ቻይናን በጭፍን መከተል እንድታቆም ጥሪ ያቀረበ ሲሆን የቀጠናውን ሰላምና መረጋጋት የሚያናጉ ንግግሮችና ድርጊቶችን ከመደገፍ እንድትቆጠብ አስጠንቅቋል። የታይዋን ሉዓላዊነት የታይዋን ህዝብ ነው። የታይዋንን የወደፊት እጣ ፋንታ መወሰን የሚችሉት እነሱ ብቻ ናቸው ሲል ጽሕፈት ቤቱ ገልጾ ታይዋን ዲሞክራሲንና ነጻነትን ለማስጠበቅ ከዲሞክራሲያዊ አጋሮች ጋር ትብብርን ለማጠናከርና በአካባቢው ያለውን ሰላምና ደህንነት ለመጠበቅ የአምባገነትን መስፋፋት መቃወሟን እንደምትቀጥልም አክሏል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።